በጣም ነው የሚፈዘው እና በጣም ይጨናነቃል። ለአብርሃም ተጠያቂዎችስ በሱ በኩል ያሉ ሰዎች ናቸው። ሰላም ጤና ይስጥልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ አድርጉ። ቤተሰብ የሆናችሁ ቪዲዮአችን ላይክ በማድረግና ሀሳብ አስተያየታችሁን አስቀምጡልን። በአዲስ ቪዲዮ ዛሬ ብቅ ብለናል። በመቀጠል የአብርሃም የጤንነት ጉዳይ በሱ በኩል ያሉ ሰዎች ሌላ ጸብ በየጊዜው እያነሱም እየተባባሰም እየመጣ ነው። እስካሁን ድረስ መፍትሄም የለም። አብርሃም በጭንቀት ራሱን ስቶ መውደቁን ተከትሎ ሁላችንንም አስደንግጦናል። ማንም ሰው አብርሃም ላይ እንደዚህ ይገጥማል ብሎ ያሰበም የለም። ሁሉም በጭንቀት ውስጥ ነው። ለአብርሃም እንደዚህ መሆን ተጠያቂዎቹስ እነማን ናቸው? የአብርሃም የጤንነት ጉዳይስ ማናችንንም እያወዛገበ ነው። አብርሃም ጤነኛ ነው ወይስ አይደለም የሚለውም ሀሳቦች እየተነሱ ይገኛሉ። ሲቀጥል ዳኒ ሲመጣ ነው አሁን ዳኒ ወደነ ቡዝዬና እንትና ጋር ሄዶ ሌላ ነገር እየፈጠረ ያለው እንዴ። ዳኒ ውሸቱን ነው። ከሱና ከቀድሞ ባለቤቱ ጋር ሲሆን ነው ስትረስ እየሆነ ያለው አይደለ? ዳኒ ሲመጣ ነው አብርሽ ስትረስ እየሆነ የመጣው። ስለዚህ አሁንም ቢሆን ሁላችሁም ላይ ውስብስብ ነገር አለ። ልጁን ሰላም ስጡት። ልጁን ሰላም ስጡት። እውነት እና ሄርሜላ ደግሞ በቃ እዚህ ጋር እስቲ ሰላም ስጡትና ልጁ ይተንፍስበት። በቃ ጤናማ እንዲሆን አትፈልጉም እንዴ? ሁላችሁ ምን እያደረጋችሁት ነው ያላችሁት? በቃ ጊዜ ስጡት ለብቻው። በቃ ጊዜ ስጡት። ልጁ ቤተሰብ አለው። ቤተሰብ ጋር ይሄድ። በቃ አለቀ። ቡዝዬም ሆነችም ዴቭም ሆነ ምንም ጤና እየሰጡት አይደለም ያሉት። ሁላችሁም ጤና አልሰጣችሁትም። ና ወደዚህ እኛ እንሻላለን አንተ ትሻላለህ የምትባባሉት ነገር አይደለም። ህይወት እኛ እንሻላለን አንተ ትሻላለህ ሳይሆን መፍትሄ እስካሁን አላመጣችሁም። አንድ መፍትሄ ያመጣ ሰው አለ እንዴ? ሲጀመር ሁላችሁም በውሸት ነው ያላችሁት። መጀመሪያ ራሱ ልጁ እኮ ሄርሜላ አፈቅራለሁ ስትለው እኮ ፌንት ሰርቶ ነበር እኮ እንዴ። ልጁ ምንድነው ያለው? ሲጀመር ዳኒ ያለበት ነገር እኔ ዳኒ ሲጀመር መጨረሻ ሰው ህይወት ውስጥ እንዲገባው ራሱ አልፈልግም። ዳኒ ያለበት ነገር ዋጋ የለውም። ከቤተሰብ መሀል ላይ ራሱ መግባት የለበትም። ዳኒ ከቤተሰቦቻችሁ መሀል ላይ መግባት የለበትም። በቃ ዳኒ ያለበት ነገር ጤንነት ሰምቶ አያውቅም። መጀመሪያ ከሩታ ጋር ሆኖ ፍቺ እንዲያድርጊ እንዲሁኝ ብሎ ሲመካከር ነበር። ዛሬ ላይ ደግሞ እነ ሄርሜላ ጋር ሄዶ ደግሞ ሌላ ታሪክ እያመጣ ነው ያለው እሱ ብሎ አጋዥ። እኔ ምንም ጤንነት የተሰማኝ አይደለም። አሁንም ያለውን ነገር አስተካክሉ ነው የምለው። እንዴ ልትገሉት ነው ልጁን? ከዚህ በለጠ ምን ሊሆን ነው የምትፈልጉት? ልጁ እኮ ራሱን ስቷል እኮ በቃ አቅሉ እንትኑ ጭንቅላቱ እኮ እየሰራ አይደለም ያለው። በጭንቀት በሰጣችሁት መድኃኒት ልጁ በጭንቀት ሊሞት ነው። መፍትሄ ፈልጉ። ትልልቅ ሰዎች አይደላችሁም እንዴ? እንዴት ነው በዚህ መልኩ የሚሆነው? ልጁ መፍትሄ ፈልጉ። እዚህ ጋር የሚቀናበትና የማይቀናበትን ቦታ ወቁ። መታመሙ ሳያንሰው ያስጨነቃችሁት የዳኒ ማጨብጨብ ይሄ ልክ አይደለም። ዋጋ ያስከፈላችሁ ነው። ልጁን ካጣችሁት በኋላ ግን ሁላችሁም ምን እንደሚፈጠርባችሁ ማወቅ አለባችሁ። ልጁ ከዚህ በኋላ በህይወት እንኳን ባይኖር ምን እንደሚፈጠርባችሁ ማወቅ አለባችሁ። ምክንያቱም እያደረጋችሁት ያላችሁት ጭንቀት በጣም ከባድ ነው እንዴ። ያሳብዳል እኮ። ምን ጉድ ናችሁ? እኔ አላቅም። ይሄ ዳኒ የሚባለው ከህይወታችሁ አስወጡልን። ከህይወት አስወጡት። ዳኒ የሚባል በትዳርና በፍቅር መካከል ሊገባ የማይገባው ሰው ቢኖር ዳኒ ነው። ማንም ሰው አብርሃም ላይ እንደዚህ ይገጥማል ብሎ ያሰበም የለም። ሁሉም በጭንቀት ውስጥ ነው። ለአብርሃም እንደዚህ መሆን ተጠያቂዎቹስ እነማን ናቸው? የአብርሃም የጤንነት ጉዳይስ ማናችንንም እያወዛገበ ነው። አብርሃም ጤነኛ ነው ወይስ አይደለም የሚለውም ሀሳቦች እየተነሱ ይገኛሉ። ቪዲዮአችን እስከመጨረሻው ተከታተሉ በአክብሮት እጠይቃለሁ። እንግዲህ ተከትሎ ፈጣሪ ከእንደዚህ አይነት ሰው የሌለበት ይጠብቀን። ቡዚና ዴቭ እንግዲህ የትልቅ ትንሽ ይህ ሁሉ የእናንተ ስራ ነው። ምክንያቱም ልጁን በግድ ልታሳመሙትም ኤፍሬም እንደዚህ ወንድም ሆነክ ገብተክ እንደዚህ ማድረግ ምን ተሰማክ? አሁን ስታስበው ምን ተሰማክ? ይህ ልጅ ከቀን ወደ ቀን እያበደ በጭንቀት እያየኸው አንተ ስለ ሩታ ትዳርና ስለ ልጁ ታስባለህ። መጀመሪያ እኮ አባት ለመሆን ራሱ ጤንነት ያስፈልጓል። ልጁ
አብርሽ ጤነኛ መሆን አለበት እኮ ለአባትና ለሚስት ለመሆን ጤነኛ መሆን አለበት። ገባ? አንተ ምን ነው ጤና አድርገው ወደ ቤቱ ልትመልሰው የምታስበው? በመተት በድግምት እንደዚህ አድርጋችሁት ልጁን ጭንቀት ውስጥ ከታችሁት ማለት ነው። የትኛው ደስታ ይዟችሁ ነው አሁን ወደ ቤቱ ልትመልሱት? እንደዚህ አይነት ነገር ውስጥ ሆኖ ልጁ እንዴት ነው ወደ ቤቱ ሊመለስ የሚችለው? ወደ ትዳሩ ወደ ህይወቱ ሊመለስ የሚችለው በምን መልኩ ነው? ቡዝዬም ትልቅ ሰው ነሽ እንግዲህ እዚህ ጋር ሳይ በቃ እዚህ ጋር ና ወደዚህ ና ወደዛ ሳይሆን ለቤተሰብ ተነግሮ ይሄ ልጅ መደረግ ያለበት ነገር ማድረግ ነው፣ ልጆቻችሁ እስከሆነ ድረስ። ገባችሁ? እና እኔ እንጃ ብቻ በምን መልኩ እንደምታዩት አልገባኝም።